ለማዝናት የስርዓት አገልጋይነት ወጥቶ የበለጠ ነፃ ሆኖ ህግና ስርዓትን ጠብቆ የተጻያለበትን ኃላፊነት እንዲወጣ ነው የምንፈልገው። ሁሉ ነገር ከስርዓት ጋር የስርዓት አገልጋይ ተደርጎ የሚታይበት አግባብ ትላንትናም ኢትዮጵያን አልገነባትም ነው ያለው። ትላንትናም ለሀገራችን እዳ ነው ያመጣው። አንዱ ሲሰራ ሌላው ከኋላ መጥቶ ሲያፈርስ፣ ይሄንን አትሊስት እድል ባገኘን አመራሮች አሻሽለ ነው እንደቀደመው የደርግ ሰራዊት፣ የኢህአዴግ ሰራዊት፣ የምናምን ሰራዊት እየተባለ በስርዓት የጸጥታ አካል የሚጠራበትን አግባብ እንስበረው። አስተማማኝ ደጀን የሚመጥን ተቋም የማዕረግ ግብአቶች አንዳንድ ጥቅማ ጥቅሞች ቢከበሩላችሁም ኃላፊነታችሁን፣ ስራችሁን፣ አገልግሎታችሁን አይመጥንም። በሱ አይለካም። ይሄንን ከልቤ ነው የምለው። በሱ በፍጹም አይለካም። የጸጥታ አካል አገልግሎት እስከ ህይወት መስዋዕትነት ድረስ የሚደርስ በመሆኑ ሀገርን ሰላም ማስጠበቅ፣ ሌላው በሰላም ወጥቶ እንዲገባ፣ አንዳች የጸጥታ የደህንነት ስጋት እንዳያጋጥመው ማድረግ ትልቅ ኃላፊነት ነው። ለአዲስ አበባችን የሆነ ዋስትና ለተልዕኮ ስኬት በዓላማው የጸና በስራ ላይ ስልጠናም ሆነ አዳዲስ ምልምሎችን ለማሰልጠን እንቸገራለን። ይሄ አዲስ አበባን እኮ አይመጣም፣ በፍጹም አይመጣም። የፖሊስንም ረጅም ዘመን የአዲስ አበባ ፖሊስንም ረጅም እድሜ ጠገብ የሆነውን ታሪክ አይመጥንም። ስለዚህ እሱንም በፍጥነት ከመኖሪያ ቤቶቹ ጋራ እናስጀምራለን። ያለናንተ ኃላፊነትን በተገቢው መወጣትና ድጋፍ እኛ የልማት ስራ ልንሰራ አንችልም። እናንተን ተማምነን ነው እንደ ልብ ሌሊትና ቀን እዚህ ከተማ ውስጥ እየሮጥን ጥሻ ውስጥ እየገባን ጉራንጉር ውስጥ እየገባን ምንሰራ። እናንተ ባትኖሩ ሊሆን አይችልም። ስንት ጉዳይ ውስጥ እንዳለፋችሁ በእነኛ የለውጥ ዘመናት፣ በሌላ በኩል ደግሞ ማስታወስ ይገባል። ብዙ ዋጋ ተከፍሏል። እሱም በሚገባ ክብር እንሰጠዋለን። የሁሉ ዋጋ ከፍሎ እያገለገለ አንድ ሁለት ባጠፋ የተቋሙ ስምም መጉደፍ የለበትም። ስለዚህ ይሄንን መሆን የለበትም ብላችሁ የምታምኑ ከሆነ ባጠገባችሁ በጣቢያ ደረጃ ሊሆን ይችላል፣ በመምሪያ ደረጃ ሊሆን ይችላል፣ በክፍለ ከተማ በምንም አይነት የፖሊስን ስነ ምግባር የፖሊስን ኃላፊነት የሚያጓድል የሰራዊት አባል ከተገኘ ችላ መባል የለበትም። ምክንያቱም የእናንተ ዋናው ክብር ህዝብ ዘንድ ያላችሁ እምነትና አገልጋይነታችሁ ስለሆነ ያንን ይጽሳል። እዛ ላይ ያላችሁን ዲሲፕሊን የማስጠበቅ ህግ የማስከበር መጀመሪያ የራስን ህግ አክባሪነት ይጠይቃል የሚለውን በጽኑ መያዝና መተግበር ከዚህ በፊት ከምታደርጉት በላይ ታደርጉ ዘንድ አደራ ልላችሁ እወዳለሁ። ተጓና ሆኖ የቆመ በድቃት ህዝብ ሲጠብቀው የኔ ስሜት ምናልባት ከምገልጸው በላይ ነው። ለኔ ብቻ ሳይሆን ከኔ ኋላም ላሉት ከኔ ፊትም ላሉት ወደፊትም ለሚቀጠሩት ትልቅ ነገር ነው። እኛም ልክ እንደ ከተማይቷ አሸብርቀን ለምልመን የእውነት በሞራል ነው ስራውን እየሰራን ያለነው። ትልቅ የሆነ ደስታ ይሰማኛል እኔ ለራሴ። ሰራዊቱ የሚሰራው እና የሚኖርበት ሁኔታ የተቀራረበ ካለመሆኑ ጋር ተያይዞ የተመጣጠነ ሳይሆን የተቀራረበ ካለመሆኑ ጋር ተያይዞ ችግር ሲገጥም ችግሩን የሚፈታበት መንገድ ከጎኑ የሚሆን አባልና አመራር አናሳ ከመሆኑ ጋር ተያይዞ የነበረው ችግር ከፍተኛ ነበር። ከዚህ ጋር ተያይዞ ይህንን ችግር ለመፍታት እየተሄደበት ያለው ርቀት አሁን አባሉ አመራሩ ከዚህ በፊት የነበረውን ችግር ቀጣይ በዘላቂነት እንፈታለን፣ በዚህ ተቋም ከፍተኛ ተስፋ ይኖረናል የሚል እምነት ይዞ እየተንቀሳቀሰ ያለ መሆኑን ነው በግሌ እየተረዳ ያለ። ስትራቴጂክ አመራሮች አዲስ አበባ ፖሊስ ጠቅላይ መምሪያ ከመጡበት ጊዜ ጀምሮ በየክፍለ ከተማ እየዞሩ የነበሩ የአሰራር ክፍተቶች በውይይት ከአመራሮችና አባሎች ጋር ሲያደርጉ ነው የቆዩት። በርካታ ችግሮች በዛ ውይይት ላይ ተነስቷል። እነዛ ችግሮች ደግሞ በአይን በሚታይ ሁኔታ እየተፈቱ እንደሆነ በአሁኑ ሰዓት በተግባር ላይ እያየን ያለ ነው እና በጣም መልካም አካሄድ እንደሆነ ነው ያየሁት።